እነዚህ ኤነርጂዎች ካወቅሽ አንኳኩ ይከፈትላቸዋል ነው። ደግሞ እያንዳንዱ ፊደል የተሸከመውን ኃይል አለ። ኢቭን በሰውነታችን ላይ ተሹመዋል እነዛ ፊደላት። በዚህ ትምህርት ነው በጣም ሰፊ ነገር ነው የጠየቅሽኝ ያለው። ቅርጸ ፊደሉ የራሱ የሆነ ሃይ ኤነርጂ አለው። ምክንያቱም እያንዳንዱ ኮድ ነው። በዚህ ትምህርት ነው የምነግርሽ። ድምፁ ራሱን የቻለ ነው። ጂኦሜትሪው ክቡ፣ መስመሩ፣ ምኑ ኤነርጂ ናቸው። ለምሳሌ በቀላሉ ለማስረዳት አብራም የሚባል ሰው ነበረ። አብራም በኋላ ስሙ አብርሃም ሆኗል። አብራም የሚባል ነው። ሌላ ነው፣ በሌላ ነው፣ ሌላ ነው፣ ሜም ሌላ ነው። ኮድ ነው። በኋላ እግዚአብሔር ስሙን ይለውጥለታል። ከዚህ በኋላ ስም አብራም ሳይሆን አብር ብሎ ሀ የምትል ፊደል ይሰጠዋል ነው። ሀ በእኛ የስትንፋስ ኃይል ነው የምንለው። የስትንፋስ ኃይል ነው። ለምሳሌ 7 ኃይሎች አሉ እነዛን የሚያንቀሳቀሱ የተሾሙ ፊደል። ለምሳሌ የቃል ኃይል በፊደል ፈ ነው የምንወክለው። ከነፍስ የሚወለድ ፈ ማለት ራሱ ቅርጹ አፍ ናት። የአፍ ቅርጽ አላት። የልብ ኮድ ለ ነው። ልብ ራሱ ኮድ አለው። 32 ነው መክፈቻው። ቀደሞ የሁለት አይኖች ወይም የአይምሮ አይኖችን የሚወክል ነው። ራስ ነው። ለምሳሌ እኔ ሮዳስ ነኝ፣ ነኝ አይደለ? ማለት ይሄ ማለት ነው በቀላሉ። አገጬ ላይ አድርጌ እንደዚህ ሳደርገው ፒኒየል ግላንዴ ላይ ያርፋል ማለት ነው። እኔ ይሄንን ያው በተቻለኛ አቅም በ888 መጽሐፍና 37 አልፋ 73 ይሄ በሚታየበት እዚህ ትልቁ መጽሐፍ ላይ በ737 ገጽ ጽፌዋለሁና 6 ወር ባጭሩ ይሄንን ተማሪዎች ይማራሉ። ከ6 ወር በኋላ ግን ሰፊ ጉዳይ ነው። እዚህ ላይ ሲደረስ ምን የሚል አባባል አለ? አዋቂ ስትሆን ተፈጥሮን ትሰማለህ። ስለዚህ ተማሪዎች ተፈጥሮን እንዲሰሙ ያደርጋቸዋል። ውሃን፣ ንፋስንም ማዳመጥ ተፈጥሮን መስማት ኮሙኒኬትም ታደርጋለህ። ግን እኔ ደግሞ መጨረሻ ላይ እዚህ መጽሐፍ ላይ ጻፍኳት አንድ አባባል አለች። መጨረሻ ላይ ነው የራሴ አባባል ናት። ጠቢብ ስትሆን ግን ተፈጥሮ ደግሞ አንተን ታደምጣለች ነው። በጣም ልዩነት አለው። በጣም ዲፕ ነው። ይሄን ደረጃ እንድትሸጋገር ያደርግሻል ወደሚለው ሐሳብ ሄዳል። ዶክተር ሮዳስ ዕውቀትንና ጥበብን እንዴት ነው አስታርቆ የሚኖረው? ምክንያቱም የተለያዩ ዓለሞች ናቸው ብዬ አስባለሁ። አሁን በጣም በእውቀት የበሰለ ሰው ብለን ወይ በእውቀት በጣም ትልቅ ደረጃ የደረሰ ሰው ብለን ስናወራና በጥበብ ደግሞ በደንብ እግዚአብሔርን የተረዳ መንፈሳዊ ህይወቱ በደንብ ጠንክር ያለ ወደ ውስጥ ማየት የሚችል ብለን ስናይ ሁለቱ ሰዎች የተለያዩ ናቸው የሚሆኑብን። አንተ ደግሞ በሁለቱም ውስጥ አለህና እንዴት ነው አስታርቀህ ጥበብና ዕውቀትን ህይወት ውስጥ የምትኖረው? ሁሉም የእግዚአብሔር ስጦታዎች ናቸው ብዬ አምናለሁ። ዕውቀት፣ ጥበብ፣ ማስተዋል የሱ ስጦታዎች ናቸው። በተለይ 7 ሀብታት አሉ። ልክ እንደ መቅረዝ ይታያል። ለምሳሌ ይሄ መቅረዝ ስትመለከችው 7 አፎች አሉት አይደለ? ምንድነው የሚሆነው? በመካከሉ ላይ አንድ ካህን ይመጣና ዘይት ይጨምርበታል። ይሄን አስቀድሞ እግዚአብሔር ለሙሴ ሲና ተራራ ላይ ነው ያሳየው። በዚህ አምሳል ስራ ብሎት ይሰራዋልና ስንት ነው? 7 ብራንች ነው ያለው። በጣም ወሳኝ ጉዳይ ነው እና እዚህ ውስጥ ይሄ ክፍት ነው እንደምታዩ። ይሄ ደግሞ በዚህ ይገናኛል እና ዘይቱ በዚህ ውስጥ አይጨመርም፣ በዚህ ውስጥ ነው የሚጨመረው። ወዴት ይከፋፈላል? ወደዚህ እየመጣ ሁሉም በብርሃን ይጥለቀለቃል ነው። መጨረሻው ላይ ብርሃን ይሆናል ነው። ምንድነው እነዚህ ነገሮችን ስንመለከት በእኛ ሰው ራሱ መቅረዝ ነው። 7 ብራንች ያለው መቅረዝ ነው። ዘይቱ ማለት መሃል ላይ የሚፈስበት የእግዚአብሔር ጸጋ ነው። የምክር ጸጋ፣ የማስተዋል ጸጋ፣ እግዚአብሔርን የመፍራት ጸጋ፣ የእውቀት ጸጋ፣ ብዙ አይነት 7 ጸጋዎች አሉ። ስለዚህ ሰው ሲጸልይ እጁን ያነሳል። ልክ እንደዚህ መቅረዝ ነው። ለምሳሌ ይሄ መቅረዝ ተመልካቹ እጁን አነሳ ነው። መሃሉ ሴንተሩ ነው። ስለዚህ እንደዚህ ስናነሳ በእኛ በቀመሩ ትምህርት ፊደል ሃንስራ ይባላል። ሲሰራ እንደዚህ 7 ነገሮች ነው የሚተባበሩት። አንድ ይሄ መትከፍ ይባላል ወይም ትከሻን በለው። ይሄ ኩርና ይባላል። ክርን ይሄ መዳፍ ነው፣ ራህ ይባላል። ከዚህ ጀምሮ እስከዚህ ድረስ፣ ከዚህ ጀምሮ እስከዚህ ድረስ፣ ከዚህ ጀምሮ እስከዚህ ድረስ 6 ነገሮች ይተባበራሉ።